ሰላም እንደምቆይታችኋል ክቡራን ተመልካቾቼ፣ ይህ የቶማይ ሚዲያ ነው። ለእናንተ ትልቅ መረጃዎችን የማድረስበት አዲሱ ቻናሌ ነው። ዛሬ ወደ መካከለኛው ምስራቅ በተለይ ደግሞ ወደ ገልፍ ሀገራት እንሄዳለን። የማይተማመን ባልንጀራ በየቦታው ይማማላል እንደሚባለው በርካታ ድርድሮች፣ በርካታ ውይይቶች ቢደረጉም አሜሪካና ኢራን ከጦርነት አባዜ ሊወጡ አልቻሉም። ቶታሊ የ60 ቀናቱ የተኩስ አቁም ስምምነት ፈርሷል። ዶናልድ ትራምፕም በቃላቸው ይህን አረጋግጠዋል። አሜሪካ ለ11ኛ ምሽት ከባድ የሆነ ጥቃት ፈጽማለች። በዚህም በርካታ የሆኑ ኢራናውያን ህይወታቸው አልፏል። 18 ኢራናውያን ህይወታቸው ሲያልፍ ወደ 592 የሚሆኑት ደግሞ መቁሰላቸውን ከቴህራን የሚወጡ መረጃዎች ያመላክታሉ። የጦርነቱ መባባስ ምን ያክል በመካከለኛው ምስራቅ ቀጠና ያለውን ውጥረት እንዳባባሰው በዚህ መረዳት ይቻላል። ሌላው እንግዲህ ሁቲም በቀይ ባህር በኩል የሚመላለሱ መርከቦች ላይ ጥቃት ፈጽማለሁ ሲል ዝቷል። ቀጠናው እንግዲህ በፖለቲካል ሳይንስ ዶሚኖ ኢፌክት የሚባላል። ይሄ ዶሚኖ ኢፌክት ምንድነው? አንድ ግዙፍ ችግር ትንንሽ ችግሮችን ይወልዳል። እንግዲህ በመካከለኛው ምስራቅ በተለይ ደግሞ በአሜሪካ እስራኤል ኢራን የተጀመረው ጦርነት ትንንሽ ችግሮችን እየወለደ መላውን ዓለም እያስጨነቀው እንደሆነ ሁላችንም የምንረዳው ጉዳይ ሆኗል። እንግዲህ ከየካቲት 28 በኋላ አሜሪካ 18 ወታደሮቿን እንዳጣች ነው የምትናገረው። በርካታ ቢሊዮን ዶላሮች ከስረዋል። ኢራን 300 ቢሊዮን ዶላር ከስሬያለሁ እያለች ነው። አሜሪካ 37 ቢሊዮን ዶላር ኪሳራ ደርሶብኛል ብላለች። የአሜሪካው መከላከያ መስሪያ ቤት ፔንታጎን ዋና ኃላፊ ፔት ሄግሴትም ተጨማሪ በጀት እንዲሰጣቸው ለሲኔቱ አቅርቧል። ከባዱ ውዝግብ ተነስቷል። የመካከለኛው ምስራቅ ቀጠና በተለይ ደግሞ የገልፍ ሀገራት ውጥረት ዓለምን ወዴት ሊወስዳት ይችላል የሚለውን እንመለከታለን። ከተለያዩ የፖለቲካል ሳይንስ ኮንቴክስቶች እየተነሳን እንግዲህ የኢራንና የአሜሪካን ጦርነት መዳሰስ እንጀምራለን። እንግዲህ ኢራን ዋር አኮርዲንግ ቱ ኢንተርናሽናል ቲዮሪስ ስንመለከተው ከሪያሊዝም ስንነሳ በዚህ በሪያሊዝም ፍልስፍና መሰረት ዓለም በብጥብጥ የተሞላ ነው፣ ፉል ኦፍ አናርኪ። ስለዚህ የትኛውም መንግስታት ኦፌንሲቭም ዲፌንሲቭ ለሚባሉት መርሆች መዘጋጀት አለበት። አውት ኦፍ ራሽናል የሆነ ኦርደር ውስጥ በመግባት ራስን ህልውናን መጠበቅ አስፈላጊ ነው ብሎ ይከራከራል። መንግስታት ለህልውናቸውና ለደህንነታቸው ሲሉ መጋደል አለባቸው። ጦር መሳበቅ ይኖርባቸዋል። this is existential threat ነው። ሊበላህ የሚመጣውን አንበሳ እንዲሁ ሰግዶ መጠበቅ የተከለከለ ነው የሚል መርህ በመያዝ በርካታ ውጊያዎች፣ በርካታ ጦርነቶች፣ በርካታ የሰው ልጆች ህይወት መጥፋትን የሚያባብስ የሪያሊዝም ፍልስፍና ነው። ኦፍ ኮርስ በዚህ በሚጨበጠው በሚዳሰሰው ማቴሪያሊዝም ወርልድ ላይ ማንም ሰው ጠላቱ ለሱ ሰይፍ እየሳለለት መቼም ዘንባባ የሚያነጥፍ እንደሌለ ሁላችንም የምናውቀው ነው። ግን ይሄ ነው ወይ የዓለማችን ቅርጽ? ይሄ ነው ወይ የሰው ልጅ ቅርጽ? ይሄ ነው ወይ ስልጣኔ የሚለውን ግን ጥያቄውን እናንተ ተዋለሁ። በዚህ በተጨባጩ ዓለም ባለው ውስጥ አንድ ኃይል የሆነ ፍርሃት ከተሰማው ወይም ደግሞ ሊያጠቃው የሚመጣውን አካል በጣም በህልውናው ላይ የሚረማመድበት ከሆነና በዛ ላይ ስጋት ካደረበት ከባድ የሆነ ያጸፋ መልስ ከመስጠት ወደ ኋላ አይልም። ቦዝ ሳይድስ ማለት ነው። ይሄ ደግሞ ሴኩሪቲ ዳይለማ ይባላል። ሴኩሪቲ ዳይለማ የደህንነት ስጋት ነው። ያጠቃኝ ይሆናል፣ ሊገለኝ ይችላል፣ ያጠፋኝ ይሆናል በሚል ፍርሃት ከባድ የሆነ የመልስ ምት ይሰጣል። ለምሳሌ የኢራን ድሮንና የሚሳኤል መስፋፋት አሜሪካ በመካከለኛው ምስራቅ ለምታደርገው የጂኦፖለቲካል የበላይነት ስጋት ነው። አንድ ሴኩሪቲ ዳይለማ በአሜሪካ በኩል በዋሽንግተን በዋይት ሃውስ በኩል ይሄ ነው ማለት ነው። የኢራን ድሮኖች፣ ሚሳኤሎች፣ ፕሮክሲ ዋሮቿ ወይም ደግሞ ሪንግ ኦፍ ፋየር የሚባሉት እሷ የምታስታጠቃቸው አካላት እየበዙ ከመጡ መካከለኛው ምስራቅ ላይ ላላት መደላደልና ፕላትፎርም ወይም ደግሞ የበላይነት አሜሪካ ዋጋዋን ታጣለች። ዋሽንግተን ይሄንን አይነት መደፈር ስለማትፈልግ በየትኛው አቅጣጫ ቢሆን የኢራንን የበላይነት አትፈልግም። በሌላ በኩል ደግሞ የአሜሪካ የጦር ሰፈሮች በቀጠናው መኖር ለኢራን ትልቅ ስጋት ነው። ለቴህራን ሌላ ሴኩሪቲ ዳይለማ ደግሞ አለ። አሜሪካ ወደዚህ ቀጠና መምጣቷ፣ በዚህ ቀጠና እስራኤልና አሜሪካ የበላይ መሆናቸው ለኢራን
እንደ ኤግዚስቴንሻል ትሩት እንደ የህልውና ጉዳት፣ እንደ መጥፋት፣ እንደ መሰደድ፣ እንደ መሞት፣ ከታሪክ እንደ መሰረዝ ስለምትመለከተው ከባድ የሆነ ኤግዚስቴንሻል ትሪት አለብኝ ስትል ቴህራን ትሞግታለች። በተደጋጋሚ በቀጠናው በሚገኙ ባህሬን፣ ዮርዳኖስ፣ ኳታር፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ሶሪያ፣ ኢራቅ ሁሉም ባሉት በሰባቱ የአሜሪካ የጦር ሰፈሮች ላይ ከባድ የሆነ ጥቃት የምታደርሰው ከዚህ ከሴኩሪቲ ዳይለማ እየተነሳ ነው። ምክንያቱም ይህ የሴኩሪቲ ዳይለማ ማንም ሰው ሊያጠቃህ እየመጣ በጥይት ሊመታ ወይም ደግሞ ጀስት በአንተ ላይ ያለውን ስልጣን ለማሳየት ሲመጣ ዝም ብሎ የሚቀበል ማንም ሰው የለም። በተለይ ደግሞ ራሽናል ማይንድ የሆነ አካል ማለት ነው። ስለዚህ ቴህራን ትልቁ መከራከሪያ ይሄ ነው። በባለፈው አንድ የቁርአን ጥቅስ ጠቅሳለች ቴህራን በጎረቤቶቿ ላይ ጥቃት ስትፈጽም ማለት ነው። የሚያጠቃችሁን እናንተን በተመሳሳይ አጥቁት የሚል የቁርአን አንቀጽ በመጥቀስ በአሜሪካ የጦር ሰፈሮች ላይ ከባድ የሆነ ዘመቻ መጀመሯን በይፋ አስታውቃለች። አብዮታዊ ዘብ ወይም ደግሞ ኢስላሚክ ሪቮሉሽናል ጋርድስ የሚባለው የኢራን አብዮታዊ ዘብ IRGC በቀጠናው ላይ በሚገኙ የአሜሪካ የጦር ሰፈሮች ላይ ተከታታይ ዘመቻዎችን ማድረጉን ቀጥሏል። አሜሪካ ደግሞ በዚህ ላይ የአጸፋ እርምጃ እየወሰደች ትገኛለች። ሌላው የኒውክሌር ፕሮሊፌሬሽን የሚባለው ወይም ኒውክሌር ፕሮሊፌሬሽን የኒውክሌር መስፋፋት አሜሪካና እስራኤል እንደ ታላቅ ስጋት የሚያዩት የኒውክሌር መስፋፋትን ነው። ምክንያቱም ይሄ ጂኦ ስትራቴጂክ ቼክ ፖይንት የሚባለው ወይም ደግሞ ጦርነት የዓለምን ኢኮኖሚ ለማረጋጋት ምንድን ነው ጂኦ ስትራቴጂክ ቼክ ፖይንት ነው። አሜሪካ የሆርሙዝ ሰርጥ የግድ መከፈት አለበት ብላ ተከራከራች። ኦፍ ኮርስ በሆርሙዝ ላይ ቴህራንም እንዲሁ በዋዛ የምትዩ አይደለም፣ ቢከፈትላት የምትጠቀመው እሷ ናት። አሜሪካና እስራኤል ደግሞ ይሄ የሆርሙዝ ሰርጥ መዘጋት በጣም እያንገበገባቸው ይገኛል። ምክንያቱም የዓለምን 20% ኦፍ የነዳጅ እንትን የሚሸፍነው ይሄ ሰርጥ ስለሆነ አሜሪካ ከባድ የሆነ ትንቅንቅ እያደረገችበት ትገኛለች። አብዮታዊ ዘብ ወይም ደግሞ ኢራንም በዚህ ላይ መልስ እየሰጠች እንደሆነ ይታወቃል። this is realism የሚጨበጥ የሚታይ የሚዳሰስ አንደኛው ጎራ ነው። ሁለተኛው እንግዲህ ሊበራሊዝም ነው። የሊበራሊዝም አካሄድ ደግሞ እንግዲህ ተቋማት፣ የዲፕሎማሲ አካሄዶች፣ የንግድ ተቋማት እንዲሁም ደግሞ የሚመለከታቸው ስቴክ ሆልደርስ የሚባሉትኝ ጦርነትንና ብጥብጥን ማስወገድ አለባቸው ብሎ ይከራከራል። ግን የተሳካለት አይመስልም። አሁን በምናየው ዓለም ውስጥ ፌለር ኦፍ ኢንተርዲፔንደንስ ተፈጥሯል። የመተባበር በጋራ ሆኖ ነገሮችን የማስከን ነገር ከሽፏል። ዲፕሎማሲ ቶታሊ ወድቋል። this is called ዲፕሎማሲ ኢሮዥን ኦፍ ዲፕሎማሲ ይባላል ማለት ነው። ነገሮችን በጠረጴዛ መፍታት በውይይት መፍታት እየተቻለ ወደዚህኛው የጦርነት ወይም ደግሞ በጣም ግዙፍ ወደሆነ የግጭት ማዕበል ውስጥ መግባታችን ፌለር ኦፍ ዲሞክራሲን ያሳያል ማለት ነው። እንግዲህ በአሜሪካና ኢራን መካከል ያለው ግዙፍ ልዩነት ምንድነው? አሜሪካ ሁሌም ራሷን የዲሞክራሲ አማላጅ፣ የዲሞክራሲ ጠበቃ፣ የዲሞክራሲ ዳኛ፣ የዲሞክራሲ ጓድ፣ የዲሞክራሲ ግንባር ቀደም ሀገር አድርጋ ራሷን ትመለከታለች። አሜሪካ የዲሞክራሲ ጠበቃ መሆኗን ስትከራከር፣ የፖለቲካ ተንታኞች ደግሞ ኢራን ቴዎክራቲክ ኦቶክራሲ፣ ይሄ በጥቂት ሰዎች የሚመራ በዘር ወይም ደግሞ በዳይናስቲ የሚመራ ስለሆነ ይሄ ሁለቶቹን ሊያስማማቸው አይችልም። ቴህራን ኢዝ ኦቶክራቲክ ስቴት ናት ብላ ዋሽንግተን ትደመድማለች። አሜሪካ ደግሞ ለራሷ አንድ ግምት ትሰጣለች። የዲሞክራቲክ ካንትሪ ነኝ ብላ ራሷን ትገልጻለች። ለአያቶላዎቹ አሜሪካና እስራኤል ዲፕ የሆኑ ዴቪልስ ናቸው፣ ትልልቅ ቀንዳም ሰይጣኖች ናቸው። ለእስራኤልና ለአሜሪካ ደግሞ ኢራን እጅግ በጣም ከባድ የሆነ አሸባሪ ከምድር መጥፋት ያለባት ሀገር አድርገው ይናገራሉ። ይሄ በሁለቱ ሀገራት መካከል ወደ ሰላም እንዲመጡ ሊያደርጋቸው የሚችል እንዳልሆነ በርካታ ተንታኞች የሚናገሩት ነው። ሌላው አሁን ይሄ መልቲላተራል ሶሉሽን የሚባለው የለም። አሁን በሁለቱ ሀገራት መካከል ነገሮችን በህግ በስርዓት በኔጎሽዬሽን መፍታት የሚታሰብ አልሆነም። ሶስተኛው ኮንስትራክቲቪዝም ነው። እንግዲህ በኮንስትራክቲቪዝም ገንዘብ፣ ጠመንጃ፣ ኃይል፣ ጉልበት ብቻ አይደለም ዓለምን ሊመራ የሚችለው።
ሶሻል አይዴንቲቲ፣ ኖርምስ፣ እነዚህ ፊሎሶፊስ የጋራ መግባባቶች ናቸው ዓለምን ሊመራ የሚችለው። ማንነቶች፣ እሴት በታሪክ በንግግሮች ላይ በመገናኘት አብሮ መፍታት ይቻላል ይላል። በኮንስትራክቲቪዝም አሜሪካና ኢራን በሶሻል ኖርምስ የተለያዩበት አንድ ነገር አለ። ለምሳሌ አሜሪካ በ1979 በኢስላሚክ ሪቮሉሽኑ በመጣበት ሰዓት ሆስቴጅ ክራይሲስ አለ። 444 ቀናት የአሜሪካ ኤምባሲ ሰራተኞች በኢራን ቁጥጥር ስር ነበሩ። አሜሪካ ይሄኛውን ስታነሳ ኢራን ደግሞ በ1953 የሲአይኤ መፈንቅለ መንግስት ሀገሬን ለብጥብጥ አሳልፎ ሰጥቷታል በሚል መከራከሪያ ሐሳቧን ታመጣለች። ዋሽንግተንና ቴህራን ከ1979 በኋላ አይንና ማጫ ሆድና ጀርባ ቀኝና ግራ ዳርና ዳር ሆነው የዓለምን ፖለቲካ በማስጨነቅ ግንባር ቀደሞች እንደሆኑ የሚታወቅ ነው። በዚህ ላይ ደግሞ የእስራኤል ሌላ አንድ የሆነ ክፍል ሆና መውጣቷ በመካከለኛው ምስራቅ ቀጠና ያለውን መስቀልቀል በቀላሉ እንዲፈታ ለማድረግ ጊዜ እየወሰደ መሆኑ ይታወቃል። እንግዲህ በርካታ የፖለቲካ ሳይንስ ተንታኞች እንደሚሉት ከሆነ በዚህ ቀጠና ላይ የሚደረግ ፓወር ስትራግል፣ ጂኦፖለቲካል ኮምፒቲሽን ኤንድ ፓወር ኤክስፕሎሬሽን የኃይል መቀራመት እንዲፈጠር የግድ ሀያላኑ ወደዚህ አካባቢ ላይ ትኩረታቸውን ያደርጋሉ። አሁን የአሜሪካና የኢራን ጉዳይ ብቻ አይደለም ፖለቲካው፣ ኢትስ አባውት ሰራውንዲንግ ቀጠናውን ማለት ነው። ከዚህ ቀጠናው ተሻግሮ ደግሞ የሀያሉን በር እየነካ እያንኳኳ እንደሆነ ሁላችንም የምንረዳው ጉዳይ ሆኗል። ሶ እንግዲህ በተለይ ደግሞ ይሄ የሰላጤው ሀገራት ወይም ደግሞ የጂሲሲ የሚባለው ይሄን ለመፍታት ጥረት አድርጎ ነበር። የኳታርና የፓኪስታን ድካም፣ የኦማን ድካም በተለይ ደግሞ ድርድሮችን በማስኬድ ነገሮችን ለመፍታት የተደረገው እንቅስቃሴ እየከሸፈ ይመስላል። አንዳንዴ ኃይል ቦታውን ሲያገኝ ድል ወደ ደጅ ይቀርባል። ነገር ግን ድል በኃይል ብቻ አይገኝም። ስትራቴጂክ የሆነ አሊያንስ መፍጠር አንድ ድል ነው። ኢራን አሸናፊ እየሆነች የመጣችበት አንደኛው ትልቁ ነገር የሆርሙዝ ሰርጥን በመያዟ ነው የሚሉ በርካታ የፖለቲካ ተንታኞች አሉ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ። አዲሱ ቻናላችን ቶማይ ሚዲያ እንድትቀላቀሉ የአክብሮት ግብዣዬ ነው። ሰላም።